ሰላም ሰላም ዛሬ በአዲስ ቪዲዮ ተመልሰናል። ዛሬ ከያዝናችሁ የዩቲዩብ ቻናሎች ልናይ የመረጥነው የዋይዲ ቶሚን ዩቲዩብ ቻናል ነው። ዋይዲ ቶሚ ሞሮፍ በሪአክሽን ቪዲዮ ነው የሚታወቀው። እኔ ቆይቷል እሱን ማከታተል ከጀመርኩኝ። ዋይዲ ቶሚ ለየት የሚያደርገው ባህሪ ራሱ በሰራው ቪዲዮ እንክትክት ብሎ የሚስቀው ሳቅ ተመልካቹ ብቻ ሳይሆን ራሱም እንደ አዲስ እያየው ነው እንደ የሚያስብል ዩቲዩበር ነው። በጣም የቆየ ዩቲዩበር ነው፣ ግን በቆይታው መጠን አይደለም ያለው የሰብስክራይበር መጠንና የቪዲዮ ብዛት ወደ ከ400 በላይ ቪዲዮዎች አሉት። ከ500 በላይ ይመስለኛል። አዎ አንዳንዴ ትንሽ የሚሰጣቸው ታይትሎች ከኢትዮጵያዊ ባህል ምናምን ያፈነገጡ ነገሮች ትንሽ ይመስሉኛል። ግን ሞር ዋይዲ ቶሚ ላይ አዳዲስ ነገሮች አሉ። አሁን ጊዜው የሪአክሽን ስለሆነ ብዙ ጊዜ የሪአክሽን ቪዲዮዎች ላይ ነው በብዛት የሚሰራው። ደስ የሚለኝ ፓርት ሌላው ፓርቱ የዋይዲ ቶሚ ቪዲዮቹን ላይ ብዙ ወሬ ያበዛባቸው። በቃ ትንሽ ነው ሃይላይት የሚያደርግባቸው እንጂ ያን ያህል ረጅም ሰዓት አይቆይባቸውም። የታይትል ግነት አለ። አጌን ተምኔል ላይ አንዳንድ አላስፈላጊ ፎቶዎች ግን ያው ለተመልካች እንዲስቡ ተደርገው የተሰሩ የፎቶ እንትኖች አሉ። በተረፈ በጣም ሳቁ ደስ ይለኛል። አንዳንዴ ጊፍቶቹም ሴሌክት ተደርገው ለውድ ተከታዮቹ የሚሰጥበት አጋጣሚ አለ። አጌን ሌላው ደግሞ ፓርት ከዩቲዩበሮች ጋር ኮላብ አድርጎ የሚሰራው የሪአክሽን ስራዎችም ሰማት ደስ ይላል። ያው በጣም የሬሰንት የሆኑ ቪዲዮዎችን ለተመልካቹ ያቀርባል። ዋይዲ ቶሚ በጣም አፕሪሺየት ማድረገው ነው። ግን ያው መስተካከል ያለባቸው አንዳንድ ማይነር ኮሜንቶችን ሊያስተካከል ሰሟት አሪፍ ነው እላለሁ። ከዛ በተጨማሪ ደግሞ እነዚህ ሴቶች ላይ ብዙ ጊዜ መገላለጥ የምናምን ነገር ሞሮፍን ይስባል ተብሎ ስለሚታሰብ ተመልካችን እንደዚህ ገላልጦ ለእንትን ማቅረቡ ሰሟት አንዳንዴ እንትን ላያደርግ ይችላል። በተረፈ I appreciate ዋይዲ ቶሚ. I am one of your subscriber. Thank you.